እንግዲህ ሽንት ቤት ስታጥቡ እንግዲህ ውዶች ሽንት ቤት ስታጥቡ ግላብ መልበሳችሁ እንዳትረሱ። ለምን አሲዳማ ነገር ስላለ ለውስጣችን ጥሩ አይደለም። ከተቻላችሁ ማስክ ማድረግ ሞክሩት። ለኔ ማስክ ስለሌለኝ ያው በግላብ ብቻ ነው የተጠቀምኩት እና እንደዚህ ፍትግ አድርጋችሁ እንደዚህ ፍትግ እንደዚህ ፍትግ እንግዲህ ካልተሰራ ብር አይገኝም እና ልፋት ዋጋ አለው። ስለዚህ መልፋት ጥሩ ነው። እንግዲህ ውዶቼ እንደዚህ አድርጋችሁ ፎፈሽ አድርጋችሁ ደግሞ ሽንት ቤት ስታጥቡ ከነ ስፖንጁ ወይስ እናንተ የምታጥቡት ውስጥ እጃችሁ አታስገቡ። ምንም ቢሆን ውስጥ እንዳታስገቡ። ለእናንተም ለጤንነትም ጥሩ አይደለም። ደግሞ ብዙ ባክቴሪያዎች አሉ። ስለዚህ ሽንት ቤት ስታጥቡ እጅ ወደ ውስጥ እንዳትከቱ። ለዚህ ነው የምትጠቀሙት። ጸዳ አልተጸዳ የራሱ ጉዳይ፣ ግን ከራስ በላይ ንፋስ ነው። ከእናንተ የሚበልጥ ነገር ስለሌለ መቼም ቢሆን ሽንት ቤት ስታጥቡ እጃችሁ እንዳትከቱ። እንደዚህ አድርጋችሁ ከዛ በኋላ የቀረው ውሃ ደፌት። ከዛ በመቀጠል በብሩሽ እሽት እዚህ ጋር በሩ ተዘጋብኝ፣ ጨለመ። ልማት ብቻ ማሮች በጥቂት ሽንት ቤት ስታጥቡ ጥንቃቄ አድርጉ። እነሱ ደግሞ ፍጠሩ ስላሉ ብቻ ራሳችሁን የሚጎዱ ነገር እንዳታደርጉ። እንግዲህ አሁን ወደ ክሎሮክስ እና ፍላሽ የምታውቁ ልጆች ታውቁታላችሁ። ማታውቁት ልጆች ደግሞ ካላችሁ በኮሜንት ጻፉልኝ፣ አሳያችኋለሁ። እና ክሎሮክስ እና ፍላሽ በአንድ ላይ እንዳትደባለቁ። ለፍላሽ በጣም ኃይለኛ ፓወር ስላለ እናንተ ክሎሮክስ አድርጋችሁ አደባለቃችሁ ስታጥቡ ለጉዳት ሊያደርሳችሁ ይችላል። የአተነፋፈስ ችግር ያመጣል። ስለዚህ በፍላሽ የምታጥቡት ከሆነ በመጀመሪያ ደረጃ ፍላሹን ብቻ በፍላሽ የምታጥቡት ከሆነ መጀመሪያ ፍላሹን በሽንት ቤት ትንሽ አድርጋችሁ ከዛ በኋላ ይሄ ሸፋጣ አለ አይደል? ሸፋጣን ከፍታችሁ በሩን ደግሞ ዘግታችሁ አንድ ሰዓት ካልሆነ ደግሞ ለተኩል ደቂቃ ትቆያላችሁ። ከዛ በኋላ ታጥባላችሁ። ወዲያው ከታጠባችሁት የአተነፋፈስ ችግር ያመጣል። ብዙ ጉዳት አለ። ደግሞ ክሎሮክስ ስታረጉ
በትንሹ ማለት ነው። በቃ ካጠባችሁት በኋላ ሁሉ ነገር ካለቀ በኋላ ስትወጡ ትንሽ የከርከፍ አድርጋችሁ መውጣት ትችላላችሁ። ለምን የግዴታ ክሎረክስ መታጠብ ስላለበት እነሱ ደግሞ ለምን አላጠባችሁ ስለሚሉ እናንተ ደግሞ በክሎረክስ ስታጥቡ በብዛት እንዳትጠቀሙ። የልብ ቲፋን ያመጣል፣ የአስም በሽታ ያዘዛል። ስለዚህ ብዙ ችግሮች ስላሉ ለእኛ ከራሳችን ውጭ ማንም ሊያስብ አይችልም። ስለዚህ ሽንት ቤት ስታጥቡ ጥንቃቄ አሉ። የምሬ ነው ብላችሁ በጣም ጥንቃቄ ያስፈልጋል። ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል ይላሉ። ስለዚህ ራሳችሁን ጠብቁ። እናንተ ራሳችሁ ካልኖራችሁ መሻን አረቦቹ ሲሆኑና የገዛ ይናትን አይደለ ከፍ አለች። ማሻአላ ምትጌጥ ይሄን ምኑ ጃል ማምን ጀት ማሚ ጃት አይዎ ምኑ ጃል እኔ መሐመድ ወልቢ ላ አነ ጃት ሜሪ ጃት ማማ ሜሪ ባድኒ ሜሪ ጃት ማማ anak masih malu nomor mama. Bukan. እዚህ ጋር እንግዲህ ወንዶች ጓደኛዬ መታ ከሷ ጋር እያወራሁ ነበረና በመሀል ተቋረጠ። በጣም ይቅርታ እጠይቃችኋለሁ። ዛሬ ወደ anak pakai you anak suruh woi taruh bed mama jangan masuk mama ini anak koyes lihat kuli main jual udah mau ada anas ayo terus እንግዲህ በመሀል ጓደኞቼ እየመጡ አስቸገሩኝ። እና ውዶችን ይሄን ይመስላል። ስለነበረን ቆይታ ከልብ እናመሰግናለን። ሼር፣ ላይክ፣ ሰብስክራይብ እንዳትረሱ።